እሺ ሰላም እንዴት ናችሁ? ዛሬ ከኔ ጋር በዚህ ቪዲዮ ኦዱ አካውንቲንግ ሞጁል ላይ ኮሚኒቲ ኤዲሽን ላይ ባንክ ቱ ባንክ ትራንስፈር እንዴት እንሰራለን የሚለው እናያለን። ኢን ኬዝ ኦፍ አርቲጂኤስ ምናምን ሲሰራ ማለት ነው። ስክሪኑ ላይ እንደምታዩት አካውንቲንግ ሞጁል ላይ ነው ያለሁት። እዚህ አይዘር ከስተመር ፔመንት ወይም ቬንደር ፔመንት የሚለው ላይ በሱ በኩል በመሄድ ያቺን ኢንተርናል ትራንስፈሯን እንሰራለን ማለት ነው። ስለዚህ ፔመንት ላይ ስመጣ ከስተመር ላይ ከመጣ ከስተመር ፔመንቶችን ቬንደር ላይ ከመጣው ቬንደር ፔመንቶችን ያሳየኛል። አሁን ግን ኢንተርናል ትራንስፈር ነው የምሰራው። ስለዚህ ምን አደርጋለሁ? ኒው የምትለዋን ነካለሁ። ኒው የምትለዋን ከነካው በኋላ ይሄ ፎርም ቪው ይመጣል። እዚህ ፎርም ቪው ላይ መጀመሪያ የማደርገው ነገር ፊት ለፊት ላይ ኢንተርናል ትራንስፈር የምትላለች ኢንተርናል ትራንስፈሯን ነካታለሁ። ምን ይለኛል? ለሰከንድ አካውንቱ ለሰከንድ ፔመንቱ በዴስቲኔሽን ጆርናሉ መሰረት ሌላ ኢንትሪ ክሬት ያደርጋል ይለኛል። ስለዚህ ለምሳሌ ከዚህ ባንክ ከሚለው አካውንት ዴስቲኔሽኑ ደግሞ እዚህኛው አካውንት ላይ ብር ልቀበል ነው። እዚህ ጋር ፔመንት ታይፑ ሪሲቭ ሴንድ ይለኛል። ሪሲቭ ስለው ምንድነው የሚያደርገው? ይሄኛው ላኪ ዴስቲኔሽን ጆርናሉ ላኪ፣ ጆርናሉ ደግሞ ተቀባይ ይሆናል። ሴንድ ካልኩት ደግሞ ከዚህኛው ከጆርናል ወደ ዴስቲኔሽን ይልካል ፖይንቱ። እዚህ ለምሳሌ 1 ሚሊዮን ይሄኛው ባንክ የሚለው ጆርናል ወይም ባንክ የሚለው አካውንት ከዚህኛው ከ1231 ሊቀበል ነው። ስለዚህ ቀኑን ሰጠዋለሁ። ለምሳሌ ቀኑ ማርች 1 ላይ የተደረገ ነው። ኢንተርናል ትራንስፈር ነው። ስለዚህ ፈንድ ትራንስፈር ልበለው። እዛ አውቶማቲካሊ ኮንፈርም ሳደርገው ኢንተርናል ትራንስፈሩን ይሰራል ማለት ነው። ኢንተርናል ትራንስፈሩን ሲሰራ ለምሳሌ ሌጀሪ ላይ ቼክ ባደርገው ባንክ የሚለው አካውንት ላይ 1 ሚሊዮን ዴቢት ተደርጓል። ከዚህ ከ1231 ላይ ደግሞ 1 ሚሊዮን ተቀንሷል። አካውንቲንግ ጀነራል ሌጀር ላይ ብገባ ለምሳሌ ባንክ የሚለው ላይ ባይ በዴት ፊልተር ባረገው 3 አንደኛው ላይ ትራንሳክሽን ካለኝ እሱን ያሳየኛል ማለት ነው። አሁን እዚህ ላይ የማያሳየኝ ለምንድን ነው? አውትስታንዲንግ ሪሲፕት እና አውትስታንዲንግ ፔመንት ላይ ነው የሚያንጠለጥላቸው። ምክንያቱም ሪኮንሲሌሽንን ኤክስፔክት እያደረገ ስለሆነ ማለት ነው። እያንዳንዱ ቀናቸውን ብንመለከታቸው በዛ መሰረት ለምሳሌ ይሄኛው 3 አንደኛው ወር ላይ 1 ሚሊዮን ተቀናሽ ሆኗል አውትስታንዲንግ ፔመንት ላይ። አውትስታንዲንግ ሪሲፕት ላይም በተመሳሳይ መልኩ ባየው 1 ሚሊዮን ነው ቁጭ ብላ እናገኛታለን 1 ሚሊዮን። ምክንያቱም ይሄ ሪኮንሲሌሽን ኤክስፔክት እያደረገ ሪኮንሳይል እናድርግና ይሄንን ፔመንት አሳልፎታል አላሳልፈውም የሚለውን እንመለከታለን። ስለዚህ ባንክ ተቀባይ ነው። ባንክ ላይ ገቢ ነው የተደረገው። ምን አደርጋለሁ? ሜኑ ላይ መጣና ትራንሳክሽኗን አሳልፋታለሁ። ስንት ብር ነው? 1 ሚሊዮን ብር ነው። ማርች 1 ላይ ፈንድ ትራንስፈር ነው። ከዛ አሁን እዚህኛው ላይ ገቢ ስለሆነ እቺን 1 ሚሊዮን ያው ፓርትነር ላይ ከስተመርም ቬንደር ስለሌለ ባዶ እሱን አሳልፋለሁ። ሴቭ ስለው አውቶማቲካሊ ቺን ፈንድ ክሬት ያደርጋታል። እቺን ፈንድ ክሬት ሲያደርጋት እዚህ ጋር ያሉትን ሙሉ ኢንትሪ ነው የሚያመጣልኝ። ስለዚህ እሱን ለማቅለል ፊልተር ማድረግ ይችላል። ለምሳሌ ባንክ ብቻ ነው። ከዛ በኋላ አሁን ለዚህኛው ምንድነው ሪሲቨብል ነው አይደለ? ሪሲቨብል ላይ አስቀምጠዋለሁ። አሁን ያኛው አውትስታንዲንግ ሪሲፕት ላይ ስለሆነ አውትስታንዲንግ ሪሲፕቷን እንዲያመጣልኝ ምን አድርገዋለሁ? በዚህ መልኩ ኢዝሊ እንትን ማድረግ ይችላል። ፊልተር ማድረግ አለ። ባንክ ከሆነ ባንክ፣ ሚስላኒስ ከሆነ ሚስላኒስ። እዚህኛውን በዴት ሳስተካክላት ከ24 ጀምሯለኝ። እኔ አሁን የምፈልገው 25 3ኛ ወር ላይ ያለችዋን ነው። 25 3ኛ ወር ማለት እቺኛዋን ገቢዋን ነው። ትራንስፈር ቱ ባንክ ይለኛል ራሱ። እቺ ስጠራት አውቶማቲካሊ እዚህ ጋር ቫሊዴት ማድረግ ይችላል። ቫሊዴት እቺኛዋን ገቢ ያደረኩ እዚህኛው ላይ ወደ ባንክ ገቢ ስለሆነ ከዛ እቺ 12 ቤቷ ላይ ደግሞ ወጪ ነው የተደረገው። በተመሳሳይ መልኩ ትራንሳክሽን ላይ የምትለው ላይ እመጣለሁ። 1 ሚሊዮን ወጪ ያደርጋለሁ። ቀኑን ሰጠዋለሁ። ፈንድ ትራንስፈር እዛ 1 ሚሊዮን ተቀናሽ ነው ነው። ሴቭ ስለው ስቴትመንቷን ክሬት ያደርጋታል 1 ሚሊዮን። እዛ በተመሳሳይ መልኩ ይሄንንም የ3 አንደኛው ወር ነው የምፈልገው። በዴት ኦርደር ፊልተር ካደረኩት በኋላ 3 አንደኛው ወር ላይ ተቀናሽ
ትችላላችሁ ይቻትና እንዳልኳችሁ አሁን ብዙ ስላልሆነ ፊልተር ማድረግ እችላለሁ። ከስተም ፊልተር መስጠት እችላለሁ። ይሄንን ቫሊዴት ሳደርገው አውቶማቲካሊ አሁን ሌጀሬን ቼክ ባረግ ባንክና 12 ቤት ላይ ከአውትስታንዲንግ ሪሲፕት እና ከአውትስታንዲንግ ፔመንት አንስቶ አስቀምጧቸዋል ማለት ነው። ለምሳሌ ባንክን ብመለከተው አውቶማቲካሊ 1 ሚሊዮን ብሯ ምን አድርጓታል? ዴቢት አድርጓታል። በተመሳሳይ መልኩ ደግሞ 12 ቤትንም ባያት 3 ላይ አይደለ 1 ሚሊዮኗን 12 ቤት በተመሳሳይ መልኩ እሱንም ምን አድርጎልኛል ማለት ነው? ተቀናሽ አድርጎልኛል 1 ሚሊዮኗ ማለት ነው። ቀኗን በዛው መሰረት ያደርጋታል። ኢዚሊ ባንክ ትራንስፈርን እንዲ አርቲጂኤስ ሲኖር ካካሄድን በኋላ ሪኮንሲሊዬሽኑንም በዚህ መሰረት መስራት እንችላለን ማለት ነው።